ሕዝቡ ሲጠብቁ ሳሉ ሁሉም በልባቸው ስለ ዮሐንስ ይህ ክርስቶስ ይሆንን ብለው ያስቡ ነበር። አነጋገሩ በሙሉ ስልጣን መናገሩ ማገልገሉ ገርሟቸዋልና ክርስቶስ ይሆንን አሉ። ያው እንዳልኳችሁ ክርስቶስ ይመጣል ተብሎ የሚጠበቅበት ጊዜ ደርሷል። ሱባኤው በቃ ክርስቶስ የሚመጣበትን ወቅት ያመለክታል። ስለዚህ በእንዲህ አይነት ወቅት በእግዚአብሔር ቃል የሚናገሩ ሰዎች እነማን ናቸው? የሁሉም ስነ ልቡና እዛ አካባቢ ነው ያለው። ስለዚህ ክርስቶስ ይሆንን ብለው ሲያስቡ ነበር። ዮሐንስ እኔስ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታት ከማይገባኝ ከእኔ የሚበረታ ይመጣል፣ እርሱም በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ስለዚህ አሁን ግልጽ አደረገላቸው። ጥያቄው ክርስቶስ ነህ ወይስ አይደለህም? ያው ዮሐንስ ወንጌል ላይ ዘርዘር ያደርገዋል። ሰዎችን ልከው ሁሉ ይጠይቁታል። መጨረሻ በምድረ በዳ የሚጮህ ሰው ድምፅ ነኝ ይላቸዋል። እዚህ ላይ እሱ ክርስቶስ አለመሆኑን እንዴት ነው የነገራቸው? ክርስቶስ ማን እንደሆነ በማሳየት ያን ጊዜ ልዩነቱ ግልጽ ይሆናል። እኔ በውሃ በቃ የሚያውቁት ውሃ ነው። እንዴት ንጽጽሩን ተመልከቱ። በውሃ ለንስሐ በውሃ አጠምቃችኋለሁ። አሁን የዚህ ንጽጽር ምንድነው? እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። በጣም ሰፊ ልዩነት። መንፈስ ቅዱስ ማን ነው? እሳቱስ ምንድነው? የሚል ጥያቄ እንዲነሳ የሚያደርግ ይሄን ያህል ነው የምንለያየው ይሄንን ያህል ነው እያዘጋጀ ነው ማለት ለንስሐ በውሃ የተጠመቁት ላይ በምን ያጠምቃቸዋል? በውሃ ያጠምቃቸዋል። ለንስሐ በውሃ ያልተጠመቁት ወይም አፍአዊ በሆነ መንገድ እንዲሁ ስርዓት ለመፈጸም ያህል ብቻ አብርሃም አባት አለን እያሉ ለንስሐ የሚገባውን ፍሬ ሳያደርጉ የሚገኙትን ግን እነሱን በምን ያጠምቃቸዋል? በእሳት ያጠምቃቸው። ያን ያህል ከፍ ያለ ነው። ስለዚህ እኔ እሱን አይደለሁም ነው እያላቸው ያለው። እሱ ማለት ይሄ ነው፣ ከፍ ያለ ነው። በንጽጽር ከሆነ እኔ ጎንበስ ብዬ የጫማውን ጠፍር መፍታት አይገባኝም። ከኔ እጅግ የሚበረታ ነው፣ እጅግ ከፍ ያለ ነው፣ እጅግ ኃያል ነው እሱ። መንሹ በእጁ ነው። መንሽ ስልጣን ነው። አውድማውን ያጠራል ማለት አውድማው ላይ ምን ይደረጋል? በሬዎቹ ያበራያሉ አይደል እንዴ? ያንን በመንሽ ነው ገበሬው የሚያጠራው፣ ለነፋስ ይሰጠዋል። ስለዚህ የማበጠር ስራ የሚሰራ፣ የመፍረድ ስራ፣ የመለየት ስራ የሚሰራ ነው እርሱ። ባለስልጣን ነው። ስንዴውን ወደ ጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ስለዚህ የመንፈስ ቅዱስ ጥምቀት ለስንዴዎቹ፣ የእሳቱ ጥምቀት ለማን ነው? ለገለባዎቹ ነው ማለት። የመንፈስ ቅዱስ ጥምቀት ወደ ጎተራ ማስገባት ነው። የእሳቱ ጥምቀት ደግሞ በማይጠፋ እሳት ማቃጠል፣ ወደማይጠፋ እሳት ውስጥ መክተት ነው። በመጀመሪያው ምጽአቱ በመንፈስ ቅዱስ ያጠምቃል። በሁለተኛው ምጽአቱ በእሳት ያጠምቃል። እሱ ወደፊት ነው። ተሰሎንቄ ላይ ከሰማይ ሲገለጥ እንዴት እንደሚገለጥ የተነገረ ንባብ ሁሌ እናነሳለን። ሁለተኛው ተሰሎንቄ ምዕራፍ 1 ቁጥር 5 ላይ ነው። ስለ እርሱ ደግሞ መከራ ልትቀበሉ ለእግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ፍርድ ቅን ፍርድ ምልክት ነው። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራ ለሚያሳዩአችሁ መከራንም ለምትቀበሉ ከኛ ጋር ዕረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና ይል። ስለዚህ የሚገለጠው እንዴት ነው አለ? ከሰማይ በእሳት ነበልባል ይገለጣል። ከዛስ በኋላ ለፍርድ ሲገለጥ
እሳት በፊቱ ይሄዳል፣ አምላካችን ይመጣል፣ እሳት በፊቱ ይሄዳል ነው የሚለን አይደል? በመዝሙረ ዳዊት ከተገለጠ በኋላ ምንድነው የሚሆነው? አውሬውና ሐሰተኛው ነቢይ ከነ ሕይወታቸው ተይዘው ወደ እሳት ባህር አይደል? ከዛ አህዛብን በፊቱ ይሰበስብና ለሁለት ይከፍላቸዋል፣ በግና ፍየል አድርጎ። በጎቹን ወደ አባቱ መንግስት ወደ ጎተራው አይደል? ፍየሎቹንስ ለሰይጣንና ለመላእክቱ በተዘጋጀ በዘላለም እሳት ውስጥ። ይሄ ነው በእሳት ማጥመቅ ማለት። 1000 ዓመት ይቆይና ደግሞ ያላመኑት ከሙታን ይነሳሉ፣ ከሞት ይነሳሉ። ሞትና ሲኦል ወደ እሳት ባህር አይደል? እንዴት ሆኖ? በእነዚያ ሰዎች ሰብዕና ማለት ነው። ያው 21 ላይ እንዳያችሁት እነዛ 8 የተዘረዘሩት የሚፈሩ የማያምኑ እየተባሉ የተጠቀሱት በእሳትና በዲን በእሳት ባህር ውስጥ ይጣላሉ ይለናል። ስለዚህ የእሳት ጥምቀት ወደፊት ነው። የመንፈስ ቅዱስ ጥምቀት የበዓለ ሃምሳ ዕለት ነው። ይሄን ልዩነት ማወቅ አለብን። ጴንጤቆስቴዎች መረዳት ያለባቸው ይሄንን ነው። ነን የሚሉን ነው። የእሳት ጥምቀት ተጠምቄያለሁ ማለት እኮ እግዚአብሔር በእሳት ውስጥ ጥሎኛል ማለት ነው። እንደምንለው ቢሆን ኖሮ እግዚአብሔር የሚሰራው በጣም ከባድ ነበር። ግን ያው ባለማወቅ እንደምንለው ስለሚያውቅ አንዱ ሲጸልይ እንዳለው አንዳንዱን ጸሎታችንን ያልመለሰልን እግዚአብሔር ይመስገን ነው አይደል ያለው አንድ ጸሐፊ። በእሳት አጥምቀኝ ብለን ብንጸልይ ምን እያልን ነው? እሳት አዝንብብኝ እንደማለት። ምን ስለሚመስላቸው ነው ብዙ ሰዎች የሚሳሳቱት? በመንፈስ ቅዱስ እሳት ያጠምቃቸዋል የሚል ይመስላቸዋል ንባቡ። አይደለም፣ እንደሱ ነው የሚለው። በመንፈስ ቅዱስ እና በእሳት ነው የሚለው። ይሄው አንብቡት፣ ድገሙ። በመንፈስ ቅዱስ እና በእሳት ነው የሚለው እንጂ በመንፈስ ቅዱስ እሳት አይደለም የሚለው። ከዛ ውጭ ብዙ ለመከራከሪያነት የሚቀርቡ ነገሮች አሉ። በእሳት ማጥመቅ ማለት ከህይወቴ ክፉን ነገር በቃ እሳት ሆኖ መንፈስ ቅዱስ ያጠፋልኛል ለማለት ነው እንደዚህ የሚሉ መከራከሪያዎች ይቀርባሉ። እሱ እንደ ትርጉሙ ነው። የእግዚአብሔር ቃልም እሳት ሆኖ ቀርቧል። በእሳት ምሳሌ ብዙ ነገር ተነግሯል። ቦታው ላይ ሄደን ከዛው አኳያ መተርጎም ነው እንጂ ያለብን። እዚህ ንባብ ላይ ግን ሁለት ማጥመቂያ ከማጥመቅ ጋር ተያይዞ የመንፈስ ቅዱስ ጥምቀት፣ ቀጥሎ ደግሞ የእሳት ጥምቀት። እንደዚህ ጥምቀት የሚለውን ቃል ስንጠቀም በመንፈስ ቅዱስ መጠመቅ በእሳት መጠመቅ ሲባል ያለውን ልዩነት መረዳት ያስፈልጋል። በመንፈስ ቅዱስ መጠመቅ ያው የበዓለ ሃምሳ ዕለት ነው። ዮሐንስ ሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ አይደል? ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በምን ትጠመቃላችሁ? በመንፈስ ቅዱስ ትጠመቃላችሁ እንጂ በመንፈስ ቅዱስና በእሳት ትጠመቃላችሁ አላለም። የዛለት እኮ እንደ እሳት የተከፋፈሉ ልሳኖች ታይተዋል የሚል ክርክርም ይነሳል አይደል? እኮ የታዩት ልሳኖቹ ነው። እንደ እሳት ሆነው ታዩ። ለዛውም ልሳን ምላሶች አይደል? በእያንዳንዳቸው ላይ ተቀመጡባቸው እንጂ በእሳት ተጠመቁ አይለንም። ምልክት ተአምር ሲታይ ራእይ ነው የታየው። እንደ ነው የሚለው እንደ እሳት ነው አይደል? የተከፋፈሉ ልሳኖች እንጂ መንፈስ ቅዱስ እሳት ሆኖ ወርዷል አይለንም። ይሄ ሐዋርያት ሥራ ምዕራፍ 2ን በደንብ አንብቡ። እንደው ለመድገም ያህል ነው፣ ብዙ ጊዜ ተምረነዋል። ክብር ለጌታ ይሁን። ስለዚህ የእሳት ጥምቀት ፍርድን ነው የሚያሳየው። የመንፈስ ቅዱስ ጥምቀት ግን የበዓለ ሃምሳው ነው። እኛ በመንፈስ ቅዱስ ተጠምቀናል፣ በእሳት አንጠመቅም። በመንፈስ ቅዱስ ያልተጠመቀ በምን ይጠመቃል? በእሳት ይጠመቃል። ይሄ ምንም ግልጽ ነገር። በመንፈስ ቅዱስ የተጠመቀ በእሳት አይጠመቅም። የትም የሌለ ነገር። ኢየሱስ መንሻለው በእጁ ይለያል። በቃ ስንዴውን በመንፈስ ቅዱስ ያጠምቃል፣ ገለባውን በእሳት ያጠምቃል። ይሄን ትምህርት ሰዎች እንደገና ቢከልሱት ጥሩ ነው። ከአስተማሪዎች ጀምሮ ቢያርሙት መልካም ነው። በጣም በግልጽ የተነገረ ከመሆኑ አኳያ ማለት ነው። እና እግዚአብሔር የተባረከ ይሁን።